ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም እንደተለመደው አንድ ሀሳብ ልነግራችሁ ነው የመጣሁት። ይሄ ሀሳብ ምንድነው? በጣም ከብዙ ዓመት በፊት ነው እንደዛ ይመስለኛል ከ5 ከ6 ዓመት በፊት ነው የተለቀቀው። ማይኒንግ ቱል ነው። ክሪፕቶ የተለያዩ ማለት ቢትኮይን ላይ ፎከስ አድርጎ ነው ይሄ የሚሰራው ኖርማሊ። ስለዚህ ቢትኮይን ማይን ማድረግ የምትፈልጉ በጣም በቃ አሪፍ የሆነ ማይኒንግ ሳይት ነው። ብዙ ሰው እንግዲህ እንትን ዩቲዩብ ላይ ያየው ነበረ ቪዲዮዎች በአማርኛ የተሰሩ ብዙ ቪዲዮዎች የሉም። በእንግሊዘኛ ብዙ ተሰርተዋል። ስቴፑ በጣም ቀላል ስለሆነ ነው። ጀስት ዳውንሎድ አድርጎ ልክ እንደ ክሮም እና የተለያዩ ብራውዘሮች እሱንም ዳውንሎድ እንደ ክሮም እና የተለያዩ ብራውዘሮች እሱንም ከፕሌይ ስቶር ስልክ ከሆነ ከፕሌይ ስቶር፣ ፒሲ ከሆነ ደግሞ ከሳይታቸው ላይ ዳውንሎድ አድርገን መጠቀም እንችላለን። በጣም አሪፍ ነው። ብዙዎች ማይን እያደረጉበት ነው። በእርግጥ አሁን ይሄ ማይን ለማድረግ ፕሮሰሰራችን አሪፍ የሆነ ፕሮሰሰር ሊኖረን ይገባል። በስልክም ሲሆን ትንሽ እንትን ሊለን ይችላል እንጂ ሊያዝገን ይችላል እንጂ ማይን ያደርጋል። ብዙ ለማግኘት ከፈለግን ደግሞ ሻል ያለ ኮምፒውተር መጠቀም እንችላለን። ዲስክቶፕ ላይ ይሰራል፣ ላፕቶፕ ላይ ይሰራል፣ ታብ ላይ ይሰራል። እንደውም ስልክም ላይ በደንብ ይሰራል። ለሁሉም ፕላትፎርሞች የተለያዩ አፖች አሉት። ስለዚህ እሱን ዳውንሎድ አድርገን የራሱ የሆነ አፕ ነው ያለው። ክሮም ልክ እንደ ክሮም ነው። የሳይቱን እንግዲህ ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁ፣ ገብታችሁ ዳውንሎድ ማድረግ ትችላላችሁ። ምን ይባላል? ክሪፕቶ ታብ ይባላል። ክሪፕቶ ታብ እንግዲህ የብራውዘር ታይፕ ነው። ልክ ክሮም በሉት፣ ምንም አይነት ልዩነት የለውም ከክሮም ጋር። በቃ በክሮም የምንጠቀማቸውን ነገሮች እየተጠቀምን አንድ ደግሞ የራሱ የሆነ ማይንን እንዲያደርግበት አንድ ፔጅ መክፈት ነው። ስለዚህ እሱን ማስተካከልና ማስጀመር ነው። ሌላ ተጨማሪ ነገር የለውም። በጣም ቀላል ነው። ማይን አድርጋችሁ ዋሌታችሁ ላይ ዊዝድሮ ማድረግ ትችላላችሁ፣ የተለያዩ ቢትኮይኖችን ማለት ነው። ስለዚህ ጥሩ ቢትኮይን ታገኛላችሁ። ጥሩ የሆነ ፕሮሰሰር ያለው ፒሲ ወይም ደግሞ ሞባይላችሁም ጥሩ የሆነ ፐርፎርማንስ ካለው አሪፍ ታገኛላችሁ። እንዲሁም ቡስት ማድረግም ትችላላችሁ። ስፒዱን ለመጨመር የማይን የሚያደርግበትን ስፒድ ለመጨመር ቡስት ማድረግ ትችላላችሁ። እንትኑ ካልገባችሁ ማለት የሆነ አሰራሩ በጣም ቀላል ስለሆነ ብዬ ነው። ካልገባችሁ ግን ኮመንት ሴክሽን ላይ አስቀምጡልኝ፣ ቪዲዮ ሰራላችኋለሁ። በጣም ቀላል ነው። ቢትኮይን አሁን ላይ ወደ 90 ሳይገባ አይቀርም 90,000 ገብቷል። ስለዚህ ትንሽ ካገኛችሁ ወደ ዋሌታችሁ እንትን በማለት ዊዝድሮ በማድረግ የምትፈልጉትን ነገር መጠቀም ትችላላችሁ። አስተያየት እና ኮመንት ካላችሁ ኮመንት ሴክሽን ላይ ያስቀምጡልኝ። በሌላ አዲስ ቪዲዮ እስከምንገናኝ ባይ ባይ ያላችሁበት